ያሉበት ድረስ እየሄዱ ወደ አንቆርጫ አካባቢ ወደሚባል ቦታ ነበር የዛን ቀን የዋሉት ከአስኮ መኖሪያ ቤት ከመጋዘን አውጥተው አንቆርጫ ወደሚባል አካባቢ ሄደው በያሉበት ያንን ዕቃ አድለው አድርሰው ሲመለሱ ከ9 ሰዓት እስከ 11 ሰዓት ደግሞ የአብርሃም እንግዶችን መልሰው ደግሞ በየቀኑ የማይቋረጥ ማዕድ አለ ቤት ውስጥ ስለማይመገቡ ወጥተው እሱን ደግሞ ለመስጠት በሚመለሱ ሰዓት ከመውጣታቸው በፊት ነው በር የተንኳኳው የከፈቱትም ራሳቸው ናቸው ምክንያቱም በዛ ሰሞን ይጠብቁ ነበር በር እኔ ነኝ የምከፍተው እኔ ባለሁበት እኔ ነኝ የምከፍተው ምክንያቱም መጠበቃቸው ሰዎች አሉ ብለው ራሳቸው ነበር ይከፍቱ የነበሩት እና በዛ ሰዓትም ራሳቸው ገቡ ቅርታ ለጥያቄ እንፈልጎታለን የሚል ጥያቄ ጠየቋቸው መልካም ፍቃደኛ ነኝ ብለው ነው ወደ ኋላም አልተመለሱም ጸሎት አድርገው አብሯቸው ከጠየቃቸው ሰው ጋር አብረው ተከትለው ወጡ በወጡ ሰዓትም ያው የቤቶቹ ልጆች ደንግጠው ስለነበረ ፖሊስም ስላዩ የወሰዷቸው ሲቪል ላባሾች ናቸው ደንግጠው ተከተሉ እነሱ የተከተሉትን የሮጡ ተከተሉ በመኪና ተከተሏቸው የቤት ልጆች በራሳቸው መኪና ማለት ነው በዛ ሰዓት ሳቸው ብቻቸውን እነሱም እየተከተሉ በሚሄዱ ሰዓት የተለያዩ የአብርሃም እንግዶችም ነበሩ ያው የጎዳና ልጆች ስለሆኑ በየቦታው ተበታትነው ነው ያሉት መያዛቸውን ሲያውቁ እንዴት ማን ነው የያዛቸው በሚል ለመመገብ የተቀመጡ ልጆች ነበሩ ወደ ላይ እነሱም ተከትለው አደረሱባቸው ማለት ነው ተከትለዋቸው የሄዱትን በሙሉ አንድ ላይ ወደ ማዕከላዊ ነው የወሰዷቸው መጀመሪያ ሁሉንም ያዟቸው ወደ 28 ግለሰቦች ይሆናሉ ንግስተ ነገስትን ጨምሮ ሁሉም ከተያዙ በኋላ ደግሞ በኮማንድ ፖስቱን በመተላለፍ ነው በሚል ቀለል ያለ ክስ ስለሆነ ወደ አውቶቡስ ተራ አካባቢ ወደሚገኝ አንድ ትምህርት ቤት ውስጥ ወሰዷቸው ማለት ነው ያው መጀመሪያ ማዕከላዊ ሄደን እኛ እንደሄዱ አላወቅንም ነበር ከዛ ተመልሰው ወንደወጡ ነገሩ መጀመሪያ የኮሮና ምርመራ ሊደረግላቸው ነው የተባለው ከዛ እውነትም ምርመራ ተደረገላቸው ሄደን ስናገኛቸው እኛ ማግኘት አልቻልንም እሳቸው ማናገርም አልቻልንም ያው ውለውም ስለነበረ ድካምም ነበራቸው ድካም አላቸው ምግብም አልበሉም ነበር የዛን ቀን ስለዚህ ባካቹ አትሊስት እንኳን ምግብ የሚበሉበት መንገድና ምን ደረጃ ላይ እንዳሉ እንወቅ በምን መሰረትም እንደተከሰሱ እንወቅ የሚል ነገር ነበር ምክንያቱም እንደማንኛውም ሰው በሚዲያ ነው የዛን ዕለት ማታ በቁጥጥር ስር ዋሉ የሚለው የክስ እንትኑን ያየ ነው ማለት ነው አላወቀንም እንዴት እንደተያዙም ለምን እንደሆነ ከዛ ማግኘት እንደማንችል ወይም ጧት መምጣት እንዳለብን እስከ 4 ሰዓት ድረስ ጠብቀን ለምንናቸው ነበርና ሊጠይቅ የመጣውንም ካልሄዳችሁ እናንተም መታሰር እንደምናስራችሁ ወይም እንደምትገቡ እንነግራችኋለን ነበር ያሉን እውነትም 11 እስከ 4 ሰዓት ተኩል ጠበቀን መሽቶ ወደ ቤታችን ተመልሰን ሄደን ማለት ነው የዛን ቀን በጠዋትም ሄደን ነበር በጠዋትም እኔም የማግኘት እድሉ በጣም በጠዋት 12 ሰዓት አካባቢ ነው የሄድኩት ያደሩ ፖሊሶች ስለነበሩ ቁርስ ይዘን ስለነበር እንድንገባ ፍቃድ ጠይቀን ገባን አገኘናቸውም እሳቸውን እኔም ማግኘት ችዬ ነበር እንደውም በስጋ እንደ ስጋ ምን ሆነው ይሆን ምን ይሰማቸው ይሆን የሚል ነገርም ስለነበረን ያንን ነገር ሳይ ጥያቄም አልጠየቅኳቸው ምክንያቱም በጣም በልበ ሙሉነት በጣም በፈገግታና እኔ ከተጠበቁት እኔ ኤክስፔክት አድርጌ ሄድኩትና እሳቸው ያገኙት ነገር የተለያየ ነው እንደ ስጋኔ ትንሽ ፈርቼ ነበር ስሜታቸው ሞራላቸው እንዴት ሆኖ ይሆን በሚል እኛም ጸሎት አድርገን ስንል እሳቸውን በጣም ደስ በሚል ሁኔታ በፈገግታ ጭራሽ የኔን ስሜት አይተው ይህ ይሆን ዘንድ ግድ ነው ግዴታ ነው መሆን አለበት ብለው ጭራሽ እኔን ስሜቴን ሲሞሉኝ ነበር እና ያለውን ነገርም ነገርኳቸው ምክንያቱም እሳቸው ሚዲያ ላይ አልነበሩ ማታ ይሄን ያነበብኩትን ከ100 ሰው በላይ የሚለው ራሳቸው እንደዚህ ብለው የሚገልጹ በአለማዊ ስም ስንዱ ብላ የምትል ሴት በቁጥጥር ስር እንዳዋለች ከ100 ሰው በላይ በእምነት ምክንያት ሰብስባ እንደምትገኝ የሚል መልእክት ነገርኳቸው ይሄ ነው የሚለው እና እርሶስ የገጥም መርማሪ ምን ጠየቁት ምንስ ነበር እርሶ ይጠይቁት የነበረው ነገር በሚል ጠየቅኳቸው በመጀመሪያ ደረጃ ከይቅርታ ጋር ለተለያዩ ሚዲያዎች ማስተላለፍ እንፈልገው እንደራሴ አንዳንድ ነገሮችን እያጣሩ ቢያወሩ በመጀመሪያ ደረጃ ስንዱ አለማዊ ስማቸው አይደለም ይሄ በራሱ አንድ ሰው አንድ ጋዜጠኛ መስራት ካለበት ባክግራውንዱን ቢያጠና የዛ ሰው እህተ ማርያም ስማቸው ነው
የመጽሐፍ ስማቸው ክርስትና ስማቸው ያኛው ግን አይደለም በጭራሽ እና አለመሆኔን ስንዱስ ጀመር አይደለም ታውቂያለሽ ወይ አውቃለሁ ሲቀጥል ደግሞ ኮማንድ ፖስት በመተላለፍ ነው አልተላለፉም ያገኛቸውን ብቻቸውን ነው በር የከፈቱ ራሳቸው ናቸው ከፍተው አቤት ሲሉ ለጥያቄን ፈልጎታለን መልካም ሳቸው መንፈስ ቅዱስ ተነግሯቸው ስለነበረ ተከትለው ሄዱ አብሯቸው ሄዱት ልጆችን እና ሌሎች ውጪ ላይ ያሉትን ሰዎችን አብረው አፍሰው ሄዱ እነሱም ደግሞ ቢቆጠሩ 28 ነው ጧት ያየዋቸው ምክንያቱም በአጋጣሚ ስለተያዙ የሚፈልጉትን ነገር በመስኮት እየነገሩ ነበር እየገዛው አቀበል የነበረው ጧት ላይ ከምግብ ጨምሮ ማለት ነውና 100 ሰው አንደኛ አይሞሉ ሁለተኛ ምንም የተላለፉት ህግና ስርዓት የለም ስለዚህ ይሄ ነገር እውነት እንዳልሆነ መናገር እንዳለብኝ ሁላ ነግረውኝ ነው የመጣሁት ማለት ነው ሲጀመር ሲመጡ አው በዜግነታቸው ምክንያቱም ማንኛውም ኢትዮጵያዊ ስደትን እንደሚሄደው ስደትን ሄደዋል ስደትን ፈልገው ነው የወጡት ሲወጡም ሲንግል ሆኖ ማለት ብቻቸውን ነው የወጡት ጋብቻም የፈጠሩት ከዛ በኋላ ያው እርዳታ ድርጅት ውስጥ ይሰሩ ስለነበረ በበጎ አድራጎት ድርጅትነት ሲመጡ ከባለቤታቸው ጋር ተገናኝተው በጣም ባጭር ጊዜ ተወውቅ በአምላክ ፍቃድ ነው ትዳራቸው የተመሰረተው ስለዚህ እሳቸው ባለቤታቸው ከዚህ ነው የሄዱት ከዛ በኋላ ልጆች አፍርተዋል እዛም ስለተወለዱና ዜግነት ያው አላቸው ማለት ነው የዜግነታቸው ይሄን ግን የመብርሃን ጸጋቸውን የተረከቡትም እዛው ሀገር ነው በሀገረ እንግሊዝ ሀገር ላይ ነበር ይኖሩ የነበሩት እንግሊዝ ሀገርን በሚኖሩ ሰዓት ጸጋቸው እንደዚህ አይነት መንፈስ ቅዱስ እንደመጣ በጣም ዓለማዊ ሰው እንደነበሩ ያው ብዙ ጊዜ ተናግረዋል ዓለማዊ ሰውና አሁን የሚናገሩት ነገር በጣም የተቃረነ ስለሆነባቸው ለተለያዩ አባቶች ተናግረዋል እኔም አይመለክ እንዴት ነው መልካም ሰው ቢሆኑም መልካም ስነምግባር ስራ ላይ ነው ያሉት እርዳታ ድርጅት ውስጥም ይሰሩ ነበር ስለዚህ በዚህ አጋጣሚ እዛ ላይ ነበሩ እንጂ እንደማንኛውም ሰው ዜግነት ተሰጥቷቸዋል እንግሊዛዊ ነበሩ ሲመጡ ቀጠቅለው በአንድ ጊዜ አልገቡም ያንን ጸጋ አምነው ብዙ ነገር ካሳለፉ በኋላ ቤተክነት ተልከው መጣው ነበር ይሄንንም እርሳቸው ተናግረዋል በዛ ሰዓትም አቡነ ማቲያስ ነበሩና እንዲ ብለሽ በዩ ይቅርታ አድርጉልኝና በዚህ ሰዓት እሳቸው ማንንም ሰው እንኳን እሳቸው እኛ አንቱ በሉ ነው የምንባለው ግን የአምላክ እናት እንዲ ብለሽ በይልኝ ስለሚባሉ አቡነ ማቲያስ አንተ ብለው አናግረዋል ንግስተ ነገስት አንተ ሳይሆን ያሉት እመብርሃን ወላዲት አምላክ ነች አንተ ብለሽ በዩ የኔ እንደሆነ ያውቃል ስለተባሉ ያንን መልእክት መተው አስተላልፈው ለ3 ቀን ቤተሰብ ሳይጠይቁ ተመልሰው ሄደዋል ምክንያቱም የመጡት ቤተክነት ነው ወደ ቤተሰብ ለመጠየቅ ፍቃድ ስላልነበራቸው ከዛ በኋላ ነው ማድረግ ያለባቸውን ነገር በሙሉ ጨርሰው እንዲገቡ ወደ ኢትዮጵያ የታዘዙት በመንፈስ ቅዱስ እነተም ተቀላላው ገፍተዋል ማለት ነው አዎ አንደኛ ያው እንደነገርኳችሁ ነው ህግና ደንቡን ኮማንድ ፖስቱን በመተላለፍ የሚል ቻርጅ አለው ከዛ በፊት ምሳ ሰዓት ላይ ወንዶች ተፈቱ አብሯቸው የነበሩት 28 እንዳልኳችሁ እሳቸውን ጨምሮ 5 ሴቶች ለብቻ ነበሩ 5 ሴቶቹን ጨምሮ መጀመሪያ ወንዶቹን ፈቷቸው ቀላል ነው ስለዚህ መፈታት አለባችሁ በሚል ተለቀቁ እኛም እሳቸው ይፈታሉ ብለን ጠብቀን ነበር በዛ ሰዓት እንደገና ሌሎቹን ሴቶች ደግሞ ከዛ ቀጥሎ ለቀቋቸው ወደ 3 ሆኑ ማለት ነው ንግስተ ነገስትንና ሄራን አብራው ናቸው እነሱ ስለምንድን ነው የማይለቀቁት እኛ ከመጠየቃችን በፊት እንደውም የአብርሃም እንግዶች እዛ ታብረው ተሰብስበው የገቡት ግቢው ትንሽ ረብሻው ነበር ሳቸው አብረን እንደገባን አብረን እንወጣለን ሳቸውን ሰዓት ለቁ እኛ መውጣት አንችልም የሚል ጥያቄ አንስተው ነበር ሳቸው ቀላል ለሌላ ጥያቄ ስለምንፈልጋቸው ነው እናንተ በሰላም ሄዱልን እሳቸውን ግን ትንሽ ጥያቄ እንፈልጋቸዋለን ከበላይም የሚመጡ ሌሎች መርማሪዎች ኮማንደሮች እንዳሉ እና ቀላል እንደሆነ ከባድ ቢሆን ኖሮ ማዕከላዊ እንደሚቆዩ እዚህ ግን ቀላል ስለሆነ ሄዱ ብለው ሌሎቹን አሰናበቷቸው ተመልሰን መተን ስናናግራቸው አሁንም ይሄንን ቀላል ነው ያለን እዛው ጠበቅን ከምሳ በኋላ ወደ 9 ሰዓት ከምናምን ላይ ወደ መኖሪያ ቤታቸው እንዲሄዱ አዘዋል ማለት ነው እሳቸውን በፖሊስ ታጅበው ወደ መኖሪያ ቤት ምንም የሚደበቅ ነገር የለኝም አሳየኝ የምትሉኝን አሳያችኋለሁ የምትጠይቁኝንም መልሳለሁ ምክንያቱም እምነቴ እንደዋሽ አይፈቀድም መዋሸትም አልችልም የሚል መልስ ሰጥተዋል እንግዲህ አሳዩን ሲሉ ምንም ችግር የለም ተከተሉኝ ብለው ሄደዋል አንድ ላይ እሳቸውም ታጅበው
በፖሊስታቸው መኖሪያ ቤታቸው ገቡ እዛም ሁሉ ነገር ፈትሸዋል በመኖሪያ ቤታቸው ማለት ነው ወይም የኢትዮጵያ ማህበር የአምልኮ ቦታ መስቀለ ክርስቶስ ደብር ብለን ነው የምንጠራውኛ መስቀለ ክርስቶስን ገብተው ውስጥ ድረስ ፈትሸዋል እሳቸው የሚያርፉ ጸሎት ቤት አለ ሰርቪስ ቤቶች አሉ የወንድ የሴት ስራ የሚሰራበት አለ ማዕድ የሚዘጋጅበት ምግቦች አሉ የተከፋፈሉ እንዲሁ ደግሞ ሰው የማይረግጥበት ቦታ አለ ያ ማለት ከዚህ በፊት ከ4 አመት በፊት ተቆፍሮ የተገኘ ጸበል ይፈልቅበት የነበረው እሳቸው መንፈስ ቅዱስ እየመራቸው ያደርጉበት የነበረው ቦታዎች የተከለሉ አሉ ሌላ ሰው የማይገባባቸው እሱንም መግባት እንችላለን ብለው ተፈቅዶላቸው ገብተዋል በደንብም ፈትሸዋል የወደቀ ያለፈበት የቆየ $100 ተገኝቷል ግቢ ውስጥ ሁለተኛ ነገር ደግሞ የዛኔ ራሱ በቆፋሮ ሰዓት ከመቆፈሩ በፊት እሳቸው ጥሪ አስተላልፈው ነበር ለምድር ኢትዮጵያ ቅርስ እንትን ቁጥጥር እሱን እንዲኖር ቤተ ክህነት እንድትገኝ የተለያዩ ሚዲያዎች ማንኛውም ምክንያቱም ነፃ ስለሆነ መቅረጽ ፈልጋለሁ መጥቼ መቅረጽ ፈልጋለሁ ለሚሉ ግለሰቦችም ሌላው አካል ካለ ብለው ገልጸው ነበር ከዚህ በፊት ማለት ነው ስለዚህ ያንንም ነገር ትላንትና ገልጸውታል እንዴ እንደነበር እንዴት እንደተከለለ እንዴት እንደተቆፈረ ነበር በዛ ሰዓት የዛኔ ሲቆፈርም የእንትን ጽላት ያለበት ቦታ ላይ ከመቆፈሩ በፊት ከጸበሉ ላይ ሀጽሞች ተገኝተው ነበር በዛ ሰዓት ሀጽሞቹም የህፃናቶች ሀጽም ነበር እና ይሄንንም እንድትረከቡኝ ብለው እንትን ብለው ነበር ቤተ ክህነትም መዝግቦት የኢትዮጵያ ቅርስና ቁጥጥር እንትንም መዝግቦት ይገኛል ማለት ነው በዛ ሰዓት የሄዱት ስለዚህ ትላንትና ሲመጡ ያ